ቲክቶከሩ ሙሴ ሰለሞን በፖሊስ ኃይሎች ተይዞ መታሰሩ ተሰማ። የቲክቶክ ክሬቲቭ አዋርድ ምርጫ እየተካሄደ ባለበት ሰዓት ዜናዎችን በማድረስ የሚሰራው ቲክቶከር ሙሴ ሰለሞን መታሰሩ ተሰምቷል። ዝርዝር ጉዳዩን ተሰሙታላችሁ። ከዚህ ባሻገር የኢቢኤስ ፕሮግራም አዘጋጅ ነበረችውና በቅርቡ ለቃ የራሷን ፕሮግራም ዝግጅት የጀመረችው መቅደስ ደበሳይም የመጨረሻ የተባለ የፍርድ ቤት ማስጠንቀቂያ እንደደረሳት ተሰምቷል። የፍርድ ቤቱን ለመጨረሻ ማስጠንቀቂያ ያበቃውንና ጥፋተኛ ያስባላትን የመቅደስን የችሎት ንግግር በቆይታችን እናደርሳችኋለን። በአርሲ ሀገረ ስብከት ትናንት ጨምሮ መሰንበቻውን ከፍተኛ ቁጥር ያለው የኦርቶዶክስ እምነት ተከታዮች መገደላቸውን ተከትሎ ከፍተኛ ተቃውሞ ተቀስቅሷል። በትናንትናው ዕለት ብቻ 22 ምዕመናን የተገደሉባት ቤተክርስቲያኗ በታላላቅ አባቶቿ በኩል ከፍተኛ ቁጣን የቀሰቀሰ መግለጫ አውጥታለች። ታደምጡታላችሁ። የ2018 ዓመተ ምህረት የሬሜዲያል ፕሮግራም ይፋ ተደርጎ በ2017 ዓመተ ምህረት የ12ኛ ክፍል ማጠቃለያ ብሔራዊ ፈተና ወስደው ለትምህርት ሚኒስቴር ተጠሪ በሆኑ የመንግስት ዩኒቨርሲቲዎች የሬሜዲያል ፕሮግራም ለመከታተል የሚያስችል ማለፊያ ውጤት ያስመዘገቡት ተማሪዎች የተቋም ምደባቸው ይፋ ተደርጓል። በሌላኛው ቆይታችን የምንመለከተው ጉዳይ ነው። የተወደዳችሁ ቤተሰቦቻችን እነዚህንና ሌሎችንም አሁናዊ መረጃዎች ይዘናል። አብራችሁን ሆናችሁ መረጃውን እየተከታተላችሁና አዲስ የሆናችሁም ቻናሉን ሰብስክራይብ እያደረጋችሁ እንድትቆዩ እንጠይቃለን። ጥሩ ጊዜ እንመኛለን። ወደ ዝርዝር ዘገባው እናመራለን። ቲክቶከሩ ሙሴ ሰለሞን በፖሊስ ኃይሎች ተይዞ መታሰሩ ተሰማ። የቲክቶክ ክሬቲቭ አዋርድ ምርጫ እየተካሄደ ባለበት ሰዓት ዜናዎችን በማድረስ የሚሰራው ቲክቶከር ሙሴ ሰለሞን መታሰሩ ተሰምቷል። መደበኛ ዜናዎችን ተደራሽ ከማድረግ የዘለለ የትኛውም አይነት ፖለቲካዊ ተሳትፎ ያልነበረውና ከወትሮ የተለየ እንቅስቃሴ እንዳላደረገ የተነገረው ቲክቶከር ሙሴ ሰለሞን በመንግስት የጸጥታ ኃይሎች ግን ታፍኖ መወሰዱንና መታሰሩን ጠበቃው ተናግረዋል። የወጣቱ መታሰር በተለይ የቲክቶክ ክሬቲቭ አዋርድ ላይ ለማሸነፍ የቲክቶከሮች ፉክክር እየተደረገና አለፍ ሲልም በርካቶች እሱንና ሌሎችንም እየጠቀሱ ሃይማኖታዊ ይዘት ለማስያዝ በሚጥሩበት በዚህ ሰዓት መታሰሩ በበርካቶች ዘንድ እንዴት ያስባለ ሆኗል። ቲክቶከሩ ሙሴ ሰለሞን መታሰሩን ከታማኝ መረጃ ምንጮች የተረጋገጠ ሲሆን ጠበቃው አቶ አበባየሁ ጌታም በማህበራዊ ትስስር ገጻቸው ላይ ባሰፈሩ ጽሑፍ በመንግስት የጸጥታ ኃይሎች ታፍኖ መወሰዱን ገልጸዋል። በሌላኛው ዜናችን የኢቢኤስ ፕሮግራም አዘጋጅ ነበረችውና በቅርቡ ለቃ የራሷን ፕሮግራም ዝግጅት የጀመረችው መቅደስ ደበሳይም የመጨረሻ የተባለ የፍርድ ቤት ማስጠንቀቂያ እንደደረሳት ተሰምቷል። የብርቱካንን ክስ ተከትሎ ለምስክርነት ወደ ፍርድ ቤት ያቀናችው የፕሮግራም አቅራቢዋ መቅደስ ደበሳይ ፍርድ ቤቱ የተለያዩ ሐሳቦችን ተናግረሻል በሚል የመጨረሻ የተባለውን ማስጠንቀቂያ እንደሰጣት ተሰምቷል። በቀድሞው አዲስ ምዕራፍ በተሰኘው የኢቢኤስ ፕሮግራም ላይ ቀርባ ከፍተኛ ግፍ ተፈጸመብኝ ያለችውን የዩኒቨርሲቲ ተማሪዋን ወጣት ብርቱካንን ጉዳይ ተከትሎ ከእሷ ጋር ግንኙነት አላቸው የተባሉ በርካቶችና 16 የጣቢያው ባለሙያዎችና አመራሮች ወደ እስር መውረዳቸው የሚታወስ ነው። ይህንን ተከትሎ ለምስክርነት ወደ ፍርድ ቤት የተጠራችው የቀድሞዋ የፕሮግራሙ አዘጋጅ መቅደስ ደበሳይም ቀድማ ለፖሊስ የሰጠችውና ፍርድ ቤት ቀርባ የሰጠችው ቃል የተለያየ ነው በሚል በአቃቤ ሕግ በኩል ከፍተኛ ተቃውሞ እንደገጠማት ተሰምቷል። ባለፈው ሐሙስ ሉላ ገዙና ዘወትር ደሳለኝ ምስክርነታቸውን የሰጡ ሲሆን ለቀጣዩ ቀን አርብ የተቀጠረችው መቅደስ ደበሳይ ግን በአንድ ዳኛ ድንገተኛ ህልፈት ምክንያት በተስተጓጎለው ችሎት ምክንያት ሳትቀርብ መቅረቷን ምንጮች ተናግረዋል። ሆኖም ለተማክሰኞ ወደ ፍርድ ቤት የተጠራችው መቅደስ ደበሳይ በጎ ነገር አልገጠማትም ተብሏል። ለፖሊስ የሰጠችው ሐሳብና ለፍርድ ቤት የሰጠችው ሐሳብ የተለያየ ነው በሚል ቁጣን ቀስቅሰዋል። ችሎቱም ሐሳብና አቋምሽን ካላስተካከልሽ በሐሰተኛ ምስክርነት ወንጀል ከፍተኛ እስርና ቅጣት እንደሚጠብቃት በከፍተኛ ቁጣ አስጠንቅቋት እንደነበርም ተሰምቷል። ይህ ዛቻና ማስፈራሪያ ከችሎት የደረሳት መቅደስ ደበሳይም በትናንትናው ዕለት ጥቅምት 19 ችሎት ቀርባ የነበረ ቢሆንም አቋሟን ሽራ ከአቃቤ ሕግ ክስ ራሷን ነፃ ማድረጓ ተሰምቷል። በሌላኛው መረጃችን የ2018 ዓመተ ምህረት የሬሜዲያል ፕሮግራም ይፋ ተደርጓል። በ2017 ዓመተ ምህረት የ12ኛ ክፍል ማጠቃለያ ብሔራዊ ፈተና ወስደው ለትምህርት ሚኒስቴር ተጠሪ በሆኑ የመንግስት ዩኒቨርሲቲዎች የሬሜዲያል ፕሮግራም ለመከታተል የሚያስችል ማለፊያ ውጤት ያስመዘገቡት ተማሪዎች የተቋም ምደባቸው ይፋ ተደርጓል። የ2018 ዓመተ ምህረት የሬሜዲያል ፕሮግራም ምደባ ተለቋል።
የ2018 ዓ.ም የሬሜዲያል ፕሮግራም ይፋ የተደረገ ሲሆን በ2017 ዓ.ም የ12ኛ ክፍል ማጠቃለያ ብሔራዊ ፈተና ወስደው ለትምህርት ሚኒስቴር ተጠሪ በሆኑ የመንግስት ዩኒቨርሲቲዎች የሬሜዲያል ፕሮግራም ለመከታተል የሚያስችል ማለፊያ ውጤት ያስመዘገቡ ተማሪዎች የተቋም ምደባቸው ዛሬ ይፋ ተደርጓል። ተማሪዎች ውጤታቸውን ለማየት በሚኒስቴር መስሪያ ቤቱ ድረገጽና በቴሌግራም ቦቶች መጠቀም እንደሚችሉ አስታውቋል። ሚኒስቴር መስሪያ ቤቱም በምስሉ ላይ የምትመለከቱትን የዌብሳይትና ቴሌግራም ቦት ሊንክ አስቀምጧል። በሌላኛው አሳዛኝና ልብ ሰባሪ ዜና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአሩሲ ሀገረ ስብከት ትናንት ጨምሮ መሰንበቻውን ከፍተኛ ቁጥር ያለው የኦርቶዶክስ እምነት ተከታዮች መገደላቸውን ተከትሎ ከፍተኛ ተቃውሞ ተቀስቅሷል። በትናንትናው ዕለት ብቻ 22 ምዕመናን የተገደሉባት ቤተክርስቲያኗ በታላላቅ አባቶቿ በኩል ከፍተኛ ቁጣን የቀሰቀሰ መግለጫ አውጥታለች። በአማንያኑ ዘንድም ከፍተኛ ቁጣን የቀሰቀሰው ይሄ የግፍ ተግባርም በአንድ ስፍራ ላይ በተደጋጋሚና በአሰቃቂ ሁኔታ ታቅዶ የተፈጸመ ነው እየተባለ ነው። ከቅርብ ጊዜ ወዲህ አብዝተን እየተለማመድነው የመጣነው የኦርቶዶክሳውያን ሞት ሊበቃና የሰው ልጆች ሁሉ የመኖር ሰብአዊ መብት ሊረጋገጥ ይገባል በሚል አባታዊ ግርማ ያልተለየው ቁጣቸውን የገለጹት አቡነ ሄኖክ በአካባቢው የሚገኙ ባለድርሻ አካላት በተደጋጋሚ በአማኙ ላይ የሚሰነዘረውን ጥቃት ሊያስቆሙና መፍትሄ ሊያበጁለት ይገባል ብለዋል። በቤተ ክርስቲያኗ በኩል ስለ ምእመኑ መስራት ያለባቸው በርካታ ቀሪ ተግባራት መኖራቸውን አንስተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙሃን አገልግሎት ስርጭት ከስፍራው አረጋግጦ ባሰፈረው መረጃ በሀገረ ስብከቱ የተለያዩ ወረዳዎች የደረሱ ጥቃቶችን አስመልክቶ የሀገረ ስብከቱ አስተዳደር ጉባኤ ከየወረዳ ቤተ ክህነት ጽሕፈት ቤቶች ሪፖርት ሲሰበስብ ቆይቶ ትናንት ጥቅምት 19 ቀን 2018 ዓ.ም ጠዋት ስብሰባ በማካሄድ በጉዳዩ ላይ መፍትሄ ያለውን ውሳኔ ማሳለፉን አስፍሯል። በምስራቅ አርሲ ሀገረ ስብከት በሚገኙ የተለያዩ ወረዳዎች ባለፉት ዓመታት በኦርቶዶክሳውያን ክርስቲያኖች ላይ ተደጋጋሚ የንብረት ውድመትና ግድያ ሲፈጸም ቆይቷል ያለው ጣቢያው ችግሩ በዘላቂነት እንዲፈታ ከሚመለከታቸው አካላት ጋር ተደጋጋሚ ውይይት በማድረግ ጊዜያዊ መፍትሄ ቢገኝም በዘንድሮ 2018 ዓ.ም በጥቅምት ወር ብቻ ከፍተኛ ንብረት ውድመትና ግድያ መፈጸሙን ገልጿል። ሀገረ ስብከቱ ከዚህ በፊት ጉዳቱ በተደጋጋሚ በደረሰበት ቦታ መንግስት አስፈላጊውን የጸጥታ ጥበቃ እንዲያደርግና ክርስቲያኖች በሰላም ወጥተው እንዲገቡ አምልኮታቸውንም በሰላማዊ መንገድ ማካሄድ እንዲችሉ ለማድረግ ከፍተኛ ጥረት ሲያደርግ የነበረ ሲሆን ጥረቱ ሳይሳካና አስፈጻሚ ሳያገኝ ቀርቶ የዘንድሮ 2018 ዓ.ም ጥቅምት ወር ላይ በተለያዩ ወረዳዎች የተፈጸመው ግድያ ግን ሰላማዊ አካባቢዎች ተብለው በሚታሰቡ ወረዳዎች ላይ መሆኑ ችግሩ እጅግ አሳሳቢ ደረጃ ላይ ያለ መሆኑን ያመላክታል ብሏል። ሀገረ ስብከቱ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጉዳዩን በከፍተኛ የመንግስት መዋቅር ደረጃ ከሚመለከታቸው አካላት ጋር በመነጋገር ዘላቂ መፍትሄ እንዲሰጠው ጠይቋል። በኦሮሚያ ክልል ምስራቅ አርሲ ሀገረ ስብከት ስር በሚገኙ የተለያዩ ወረዳዎች በጥቅምት ወር 2018 ዓ.ም ብቻ የ2 ዓመት ሕፃንና የ75 ዓመት አዛውንት ጨምሮ 25 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች መገደላቸውን የሀገረ ስብከቱ ጽሕፈት ቤት በይፋ አረጋግጠዋል። ሆኖም ከመንግስት ኃይሎች በኩል በጉዳዩ ዙሪያ የተሰጠ ምንም አይነት መግለጫም ሆነ የሕግ ማስከበር ተግባር የለም። የጌታቸው ረዳ የወልቃይት ጉዞና የተፈናቃይ ማስፈር ጉዳይ ከፍተኛ ተቃውሞና ትችት እያስተናገደ ነው። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ተደርገው የተሾሙት የቀድሞው የህወሓቱ ቁንጮ ጌታቸው ረዳ ከሰሞኑ ወደ ወልቃይት አምርተው ከዞኑ ከፍተኛ አመራሮችና ከማህበረሰቡ ከተውጣጡ ተወካዮች ጋር መወያየታቸው የሚታወስ ነው። ሆኖም በተፈናቃይ መልሶ ማስፈርና በሌሎችም የቀጠናው ጉዳዮች ላይ ያደረጉት ውይይት ላይ ባነሷቸው ሐሳቦች ከፍተኛ ውዝግብ ተፈጥሯል። ተቃውሞው በተሰነጣጠቀው ህወሓት በኩል የተነሳ ሲሆን በተለይም የፕሪቶሪያው ስምምነት ዘብነኝ በሚለው በደብረጽዮን ገብረ ሚካኤል ቡድን በኩል በርካታ ሐሳቦች እየተሰነዘሩ ነው። አቶ ጌታቸው ረዳ በመድረኩ በነበራቸው ቆይታ ወልቃይት ድሮም በህወሓት ፍላጎት ልክ መመራት አልነበረበትም፣ እኔም በዚህ አላምንም ነበር ብለዋል። የህወሓትን ጨፍላቂነት ሲገልጡ የነበሩት ሰውየው ሁመራን ወለጋ ይሁን አንጨቆረር የማያውቅ ሰው ለአስተዳዳሪነት በህወሓት እየተላከ የመጣ ነበር ብለዋል። አሁንም ቢሆን ህዝቡ ሰላሙን ጠብቆ እንዲኖር እድል መሰጠት አለበት ያሉት ጌታቸው ረዳ ወልቃይት ተጠቅልሎ የትግራይ አካል መሆን አለበት በሚለው የህወሓት ከፊል ቡድን በኩል ከፍተኛ ተቃውሞ እያስተናገደ ይገኛል። በአማራ ብሔርተኝነት በኩልም ተቃውሞ ያላጣው ይህ መድረክ የህወሓት ቅምጥኖ ሸዋ የገባን ስምረት ፓርቲና ጌታቸው ረዳን ለማመን መሞከር እግርን ለጅብ ሰጥቶ ድምፅን እንደማጥፋት እየተቆጠረ ነው።
ሆኖም አቶ ጌታቸው ረዳ እስካሁን ባለኝ አቋም ግን ወልቃይትን በጨፍላቂነት ማቆየት አለብን የሚል አቋም አልነበረኝም ሲሉ ተደምጠዋል። እነ ጌታቸው ረዳ ተፈናቃዮችን ወደ ወልቃይት ለመመለስ ንግግር መጀመራቸው የሚታወቅ ሲሆን ከሰሞኑ ወደ ሁመራ አቅንተው ከአማራ ኃይሎች ጋር መክረዋል። ህወሓትና የጀኔራል ታደሰ ወረዳ አስተዳደር ተፈናቃዮችን ለመመለስ የተጀመረው ንግግር የተቃወሙት ወልቃይትን ወደ ትግራይ መመለስ አለብን በሚል ነው። በአማራ ኃይሎች በኩል እንደ ማይካድራ ባሉ አካባቢዎች ጅምላ ጭፍጨፋ የፈጸሙ ታጣቂዎችን የሚቃወሙ ሲሆን ሰላማዊ ተፈናቃዮችን እንደሚቀበሉ ገልጸዋል። ይሁን እንጂ በአማራ ኃይሎች በኩል የሚነሳው ግን ወልቃይትን ወደ ትግራይ የመጠቅለል አካሄድ እንደማይቀበሉ አቋማቸውን ይፋ አድርገዋል። የወልቃይት ጉዳይ በአሁኑ ወቅት ተፈናቃዮችን ከመመለስና አለመመለስ አልፎ በተለያዩ አቅጣጫዎች ትኩረት እየሳበ ነው። የወልቃይት ትኩረት መሳብ መነሻ ከኤርትራና አማራ ውዝግብ በተጨማሪ ከሱዳን እስከ ኤርትራ ቀጠናዊ ስትራቴጂክ ቦታ መሆኑ ነው። የተወደዳችሁ ቤተሰቦቻችን የሰዓቱ መረጃዎቻችን በዚህ ተጠናቀቁ። መልካም ጊዜ እንመኛለን።